ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኞ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ አባ ስምዖን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሁለት በዚች ቀን የሐሊባ ሀገር ሰው የከበረ አባ ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለስምዖን ጸወነ ሰባ ወሕዝባ ለብሔረ ሐሊባ ረድኤት ዝንቱ ጻድቅ በሰዓ ምንዳቤ ወአጸባ ትትከደን ነፍሴ አመደዌ ዕርቃን ረከባ ከመላህየ ብርሃን ጽዱል ለገጹ ገልበባ። ወዛቲ ዕለት ኮነ ሰማዕት ቅዱስ ክርስቶፎሮስ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደሆነ እግዚአብሔር ማለደ። ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖችን የሚያስቆዩአቸውንም ገሰጻቸው። የጦር ሰራዊትም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑ የጌታ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዝና ባታስገስስ አንተና ሰራዊትን ከኔ እጅ ባልዳናችሁ ነበር አለው። መኮንንም ስለ እርሱ ወደ ንጉሥ ላከ። ከእርሱ የሆነውን ነገረው። ንጉሥም ወደ እርሱ እንዲያመጡት 200 ወታደሮችን ላከለት። እርሱም ያለ መፍራት ያለ መፈግፈግም አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮቹም ተርበው የሚበሉትን እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቆ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሥም ፊት በደረሱ ጊዜ ንጉሥ ዳኬዎስ ሊያስፈራውና ሊሰነግለው ጀመረ። ደግሞ እጅግ መልከ መልካምም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱና በኃጢአት እንደሚጥሉት አስበዋልና እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲሁም እነዚያ ሁሉ ሞት ወታደሮች በንጉሡ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሳቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉሥን አንተ የሰይጣን ሥራ የምትቀበል ማደሪያውን የሆንክ ብሎ ዘለፈው። ንጉሥን ተቆጦ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤናኛ ሆኖ ሰዎችም አስተማራቸው እንጂ እጅግ አድንቆ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ቅዱስንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሥም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልም ተቀበሉ። ከዚያም በኋላ ታላቅ ድንጋይ በአንገቱ አንጠልጥለው ከትልቅ ጉድጓድ እንዲጨምሩት ንጉሡ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤንነት አወጣው። ማስቃየቱንም በሰለቸ ጊዜ አንገቱ በሰይፍ ይቆርጥ ዘንድ ንጉሡ አዘዘ።
ቅዱስም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለክርስቶፎሮስ ዘተጸጸወ በጸብ በውስተ ሀገሩ ዘአምነ በትምህርተ ማትያስ ረድ በየተቀትለ በእንተ ክርስቶስ እግዚ ወሰላም ለእለሞቱ ምስሊሁ በስን ክልኤቱ አንስት ወአማአ ሰብ ወዛቲ ዕለት ተስካረ ዕረፍቱ ለመላሊኤል ወልደ ቃይናን። በዚችም ቀን የቃይናን ልጅ የመላሊኤል የዕረፍቱ መታሰቢያ ነው። መላሊኤልም 165 ዓመት ኖረ፣ ያሬድም ወለደ። መላሊኤልም ያሬድን ከወለደው በኋላ 730 ዓመት ኖረ፣ ወንዶችና ሴቶችን ልጆችን ወለደ። የመላሊኤል መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቸው ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ሚካኤል ንጹሕ ሊቀ ጳጳሳት። በዚችም ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ወዛቲ ዕለት ካበ አይረፈ መርቄ ክርስቲያናዊ ነጋዲ። በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ተአቅረብኩ ማህሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጠሪቀ መመለት ውኩፈ እምላ አቡ ጎላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራ ባርኩ ባርኮ ወዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርስታስ ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የሰማነው በልባችን ያሳድርብን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ